ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ ያየነው ድራማ ምሳሌ በጣም አሪፍ ነው፣ ደስ ይላል። ብሩኬ አልሞተም እና አለ በህይወት ማለት ነው። በጣም ነው ደስ የሚለው እግዚአብሔር እናንተ ወንድ ልጅ ግን እጅ አይስጥ። እጅ ከሰጠ እኮ ከተያዘ እኮ በቃ ምንም ዋጋ የለውም። ምንም ማድረግ አይችልም እኮ እግዚአብሔርን። ሰው እጁ ጀግና ነው የተባለ ሰው እንኳን በዚህ መልኩ እንትን ሲል በጣም የሚገርም ነው። አንዳንድ ጊዜ እኔ ማንም አያሸንፈኝም፣ እኔን ማንም አይችለኝም፣ እኔ ጀግና ነኝ ያለ ሰው ራሱ በማይሆን ቦታ ላይ የማይሆን ጥንቅጥ ውስጥ ሲገባ የሚገርም ነገር ነው። የሚያስጥለው ነው የሚጠፋውና በቃ እኔ እንጃ። ብሩኬ እጅ ሰጥቶ ሳይሆን በጣም ነው ያሳዝነኝ። በህይወት አለ። እነ ሞገስ እነ መድብል ይደርሱለታል፣ ያስጥሉታል፣ ከህይወቱን ይታደጉታል። እሱን እንግዲህ በሚቀጥለው የምናየው ይሆናል እና በጣም ነው የሚገርመው እግዚአብሔር። አንዳንድ ጊዜ ስናስበው ሁሉ ነገር እኛ ባሰብናት ህይወት እኛ ባሰብናት መልኩ አትሄድም። አንደኛ ነገር እኔ ብሩኬን የማደንቀው ልጁን ታድጓል። የልጁን ነፍስ ታድጓል። ልጁን አሳክሞ ሁሉንም ነገር አድርጎ ከዛ በኋላ ነው እጃቸው የገባውና በጣም በሚገርም ሁኔታ ለልጃቸው ለልጁ ብሎ እንትን እንኳን አሳልፎ አልሰጠም። የሚገርመው እሱ ምንም ነገር እሺ ብሎ ወስዶ መጨረሻ ላይ የማይሆን ነገር ገጠመው። ያው በተኛበት ምናምን ነው ገብተው የወሰዱት እና በጣም ነው የሚያሳዝነው። ብሩኬ ዝናም እንግዲህ አለው ብላ ያኔ እሷም ዝናም እጅ ውስጥ ሲገባ ያበበ ደንበሳ ልጅ እና በጣም ነው የሚገርመው እግዚአብሔር። እኔ ግን ብሩኬ በህይወት ቢመለስ እነዚህ ወንጀለኞችን ቢቀጡ፣ ብዙ ሰዎችን እያገቱ እያንገላቱ ምናምን ያሉ ናቸው። ይሄ በጣም ትልቅ ትምህርት የሚሰጥ ነገር ነው። ምክንያቱም ማደንዛዥ እጽ ማለት በጣም ከባድ እንደሆነ ማለት ነውና እነሱ ደግሞ ይህን ስራ የሚሰሩ ሰዎች በየቦታው ሰው እንዳላቸው ፖሊስ ጣቢያም አለን፣ ቤትም አለን፣ የትም ብትሄዳለን፣ የትም ብለዋልና እና እስኪ እነዚህና ይያዛሉ። ብሩኬስ ከነሱ ህይወት ያመልጣል። አናቅም ብቻ። እኔ ግን ብሩኬ በህይወት ቢወጣ ባይ ነኝ። በህይወት ወጥቶ ቅድስቴን አግብቶ አሪፍ ህይወት ኖሮ ማህሌት የእጇን አግኝታ የዝናም ያበበ ደንበሳ ልጅም እንደዛው ሁሉን ነገር ሁሉም የእጃቸውን ማግኘት አለባቸው። ወንጀለኞች መቀጣት አለባቸው ብዬ ነው የማስበው ነው። እዛ ውስጥ እንደ ብሩኬ አይነቶች በጣም ብዙ ሰዎች አግተዋል፣ ብዙ ሰዎች ተይዘዋል፣ ሴት ወንድ ማለት ነው። ህፃናቶችንም እየደፈሩ ምን እያሉ ምናምን ያሉ ስለሆነ እነዚህ ሰዎች መቀጣት አለባቸው፣ ለህግ መቅረብ አለባቸው ብዬ ነው የማስበው። እናንተም ደግሞ የተሰማችሁን ሀሳብ አስተያየታችሁን እንግዲህ ያው እንደተለመደው ቦክስ ላይ ዱቅ ዱቅ አድርጉልኝ እና ይሄ ቪዲዮም የሚደርሳችሁ ሰዎች ሼር አድርጉልኝ፣ ላይክ አድርጉልኝ።
ቤቴ በጣም ቀዝቅዟል። እስኪ ትንሽ ሰፖርት አድርጉኝ፣ ደግፉኝ እላለው። እኔም እህታችሁ ነኝ። ምናልባት ደግፉኝ ወይንስ እኔም ስግጥ ፍምስ ልበል? ያው ያለሁበት ቦታ ለመሰገጥ የሚሆን ለመፈመስም ስለማይሆን እናንተ ግን አፈምሱኝ እላችኋለሁ። እና በጣም የሚገርም ድራማ ነው። በጣም የወደድኩት ድራማ ነው። ቀጣይ ደግሞ ምን ይሆናል ብለን ስናስብ ብሩኬ በህይወት ይወጣል ብዬ አስባለሁ። ይሄ የኔ ሀሳብ ነው። እስካሁን ድረስ በህይወቱ ላይ ምንም አይነት እርምጃ አልወሰዱበትም። በህይወት አለ። እነሱ ግን እንደሞተ ምናምን ነው የሚያውቁት ያሰቡት። እንግዲህ ከዚህ በኋላ ይገሉታል ወይ አይገሉትም አናውቅም። በህይወት ይደርሱለታል ወንድሞቹ ወይንስ እነዝና ይጨርሱታል አናውቅም። እግዚአብሔር ይድረስለት። የልጁ አምላክ እሱ ይጠብቀው፣ የፍቅር አምላክም ይጠብቀው። ለቅድስት ፈጣሪ እንዲያግዛት እንለምናለን። እና ግን በጣም የሚገርም ነው። ማርያም ደግሞ ሞገስ በጣም ደነገጠ። ምክንያቱም ምሳሌ በህይወት አለ ብሎ ካለ በኋላ ደንግጧል ሞገስ። ያኔ ምሳሌ አታውቅም። ምሳሌ ሌላ ሀገር እንደሄደ ሲሆን የምታውቀው። እሱ ደግሞ በደስታ ብዛት ይህን ነገር ሲናገር ደንግጧል። እንግዲህ ምሳሌ የሚያው ደንግጣለች። ፈጣ አይንን ለአይን ግጥጥ ብላ ነው ያለችው። እንግዲህ ፈጣሪ ሁሉንም ነገር ያስተካክላል፣ ሁሉም ነገር ሰላም ይሆናል ብለን እናስባለን። እኔ እንደዛ ነው የሚሰማኝ። ቀጣይ ክፍል ደግሞ ምን ይዞልን እንደሚመጣ እኛም በጉጉት እንጠብቃለን። እናንተም ጠብቁን። እንግዲህ ቶሎ ቶሎ እንደደረሰን ቶሎ ቶሎ እናቀርብላችኋለን። ቀጣይ ሲዝኑ ምን እንደሆነ እንነግራችኋለን ማለት ነው። ቤተሰቦች ያለውን ነገር አንድ ሁለት እያልን እናስረዳችኋለን። እና ደግሞ የእናንተ ሀሳብ ምን ቢሆን ትላላችሁ? ብሩኬ በህይወት ቢወጣ ትላላችሁ ወይንስ እዛው ቢሞት ነው የምትሉት? እንግዲህ ሁሉም ሰው ቢወጣ ብሎ እንደሚል ተስፋ አደርጋለሁ። ምክንያቱም ብሩኬ ንጹህ ሰው ነው፣ ምንም አላደረጋቸውም። እሱ የሰራው ስህተት የወሰደውን አደንዛዥ እጹን ቆሻሻ ውስጥ መጣል አልነበረበትም። እሱን አድርጓል። እንግዲህ ያው እሱም ቆሻሻ ነገር ስለሆነ ቆሻሻ ቦታ ነው ቦታው ብሎ ስለተናገረ ያ ቦታው እዛ ጋር ነውና ለዛም ነው ያደረገው። ለዛ ነው ብዬ አስባለሁ። እና እናንተም ደግሞ የተሰማችሁን ነገር ገለጥ ገለጥ አርጉ፣ ጻፍ ጣፍ አርጉት። እንደተለመደው ያው ሰውም የለም ብቻ እንደ ድንገት ስክሮል ስታደርጉ ያው ዩቲዩብን ወደ ላይ ወደ ታች ስታደርጉ ስትፈልጉ አጋጣሚ እናንተ ጋር ከደረሰ ይህ ቪዲዮ ምንድን ነው የምታደርጉት? ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምንም ከእናንተ ገንዘብ አይጠይቅም፣ ምንም አይጠይቃችሁም። ዝም ብላችሁ ቀዩን ነገር ጫን። አሁን ጥቁር ሆኗ እንደ ድሮ ቀይ አይደለም። እና ጥቁሯን ነገር ጫን በሉልኝ፣ ቤቴን ሞቅ አድርጉልኝ እላችኋለሁ ውዶችዬ፣ ስወዳችሁ የኔ ማሮች፣ የኔ ውዶች። እና እንደዛ ነው እላችኋለሁ ፍቅሮቼ፣ ማሮቼ ብላለች ሀቢባ። እና በጣም ነው የሚገርመው ማርያምን። እኔ ድራማው በጣም በቃ ሰስፔንስ አድርጎኛል ከምንም በላይ ከሚባለው በላይ። እንግዲህ ብሩኬ መጥቶ አንድ ላይ የምናየው ይሆናል። አንድ ላይ እንድናየው ፈጣሪ ይርዳን። እናንተንም እንደዛው። እና በያላችሁበት ሀገር ሆናችሁ ይህ ቪዲዮ የሚደርሳችሁ ሰዎች ሼር አድርጉልን። የብዙ ሰው ታያላችሁ። የመዳም ቅመሞችን ምን አለ እርስ በርሳችን እንደው ብንበረታታ። እኔ አሁን የገባሁበት ቤት ላይክ ሳላረጋ እንዳልፌ አላውቅም። ያገኘሁትን ላይክ አደርጋለሁ፣ ሰብስክራይብ አደርጋለሁ። የኔ ሰብስክራይብ ስንት ነው? ሰው ቤት ግን እየሄድኩ ነው እኔ ሰብስክራይብ ማድረገውና ግን ማንም እንትን አይልልኝም። ሰብስክራይብ የሚያደርግም የለም። አተ ላይክ እንኳን የሚያደርግ የለም። ሊቭ ላይ ገብቼ ዝም ብዬ ቁጭ ብዬ ነው የምወጣው። ላይክ አታረጉም? ትመጣላችሁ፣ ላይክ አታረጉም? ችግር አለው ላይክ ብታደርጉት? አይከፈልበትም፣ ብዙ ብር አይጠይቅም። እጃችሁን ብቻ ነው ነኩትና ላይክ አድርጉት። ይኸው የሌላ ዝሙት የሚሰሩትን የሚጨማለቁትን ውሸት የሚዋሹትን ሰብስክራይብ ታደርጋላችሁ። እኛ ዩቱብ ከፍተን ስንት አመት ቁጭ ብለን አለን። ግን ትላንት መጥቶ ትላንት ከፍቶ ዛሬ በመቶዎች ሺህ ቤቶች የሚቆጠር ሰብስክራይብ ያለው ብዙ ሰው አለና
እኛው ነን እዛ እነሱንም ያደረስናቸው። እኛ ደግሞ ለምንድነው እርስ በርሳችን ሰብስክራይብ ተደራርገን ማናድገው ማንለወጠው እንደ ሰው ማንሰራው? ለምንድን ነው? እስከ መቼ ነው መዳም ቤት የምንሰራው? ዩቱብ በደንብ ነው የሚከፍለው። በደንብ ከሰሩበት በጣም ይከፍላል፣ በጣም ያበላል። ዛሬ እንደዚህ የሚዘንጡት ሰዎች በሙሉ በዩቱብ ነው፣ በእኛ ነው። እኛንን የምናያቸው እነሱን ቁጭ ብለን አይደል እንዴ? ግን ለራሳችን መሆን አንችልም። ለምንድን ነው ማንደጋገፈው ማንተባበረው? እና ለማንኛውም ውዶች ይሄ ቪዲዮ ከደረሳችሁ የሚደርሳችሁ ሰዎች ሁላችሁም ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ምንም ማለት አይደለም። እኔ በየቤታችሁ ነው እየሄድኩ ላይክ ማደርገው፣ ሼር ሰብስክራይብ አደርጋለሁ ያየሁትን ቪዲዮ እና እናመሰግናለን።